ትንሽዬዋ ወፍና ዝሆኑ። በአንድ ወቅት አንድ ዝሆንና አንዲት ዛፍ ላይ ባለ ጎጆዋ ውስጥ እንቁላሎቿን ታቅፋ የምትኖር ትንሽዬ ወፍ ነበረች። ከጥቂት ጊዜም በኋላ የወፏ እንቁላሎች በሙሉ ተፈለፈሉ። እንደተለመደውም አንድ ቀን ወፏ በጣም በጠዋት ተነስታ ለልጆቿ ምግብ ልታመጣ በራ ሄደች። ለልጆቿም ምግብ ይዛ ስትመለስ ያየችውን ነገር ማመን አቃታት። ጫጩቶቿ በሙሉ በዝሆኑ ጉዳት ደርሶባቸው ተመለከተች። በጣም ደነገጠች፣ በጣምም አዘነች። ዝሆኑ ሁል ጊዜ ውሃ ሊጠጣ በዛ በዛፍ በኩል ሲያልፍ ዛፉን ሳይታከክ አያልፍም ነበረ። በዚህም ምክንያት ጫጩቶቹ ከዛፉ ላይ ወደቁና በድንገት ጨፈለቃቸው። ምንም እንዳልተፈጠረ ዝም ብሎ ጉዞውን ቀጠለ። ወፏም በጣም ትልቅ እግር አሻራ ስላየች ልጆቿ ላይ ጉዳት ያደረሰው ዝሆኑ መሆኑን ተረዳች። ወፏም ዝሆኑ ወዳለበት ሄደች። ጫጩቶቼን ለምንድን ነው የጨፈለካቸው ብላም ጠየቀችው በተከፋ ድምፅ። ዝሆኑም በጣም በኩራት ታዲያ ምን ትሆኚ አላት። ወፏም ጫጩቶቼን ስለጎዳህብኝ ይቅርታ ልትጠይቀኝ ሲገባ አንተ ግን ምንም እንዳልተፈጠረ ነው የሆንከው አለችው። አሁንም ዝሆኑ ምንም አልተጸጸተም ነበረ፣ ጭራሽ ሳቀባት። ትንሿ ወፍም አዝናና ተከፍታ ወደ ጓደኞቿ ጋር ሄደች። ዝሆኑም ያረጋትን ነገር ሁሉ በሙሉ ነገረቻቸው። ጓደኞቿም በተፈጠረው ነገር በጣም አዘኑ። እሷንም ካረጋጓት በኋላ ታዲያ እኛ ምን እንድናደርግልሽ ትፈልጊያለሽ አሏት። ትንሿ ወፍም እኔ የምፈልገው አለች ዝሆኑን በመንቁራችሁ እንድጠቀጥቁልኝ ነው የምፈልገው አለቻቸው። እነርሱ እንደተባሉት ከየት መጡ ሳይባሉ የወፍ መንጋ በአንድ ጊዜ ዝሆኑን ወረሩት። ዝሆኑም በድንጋጤ ራሱን ለመከላከል ቢሞክርም አልቻለም። ወፏም እንዲህ አለችው ጭንቅላቱ ላይ ተቀምጣ፣ ልጆቼን ስለጎዳህብኝ ይቅርታም ስላልጠየከኝ እኔ እንዴት እንደታመምኩኝ እንዴት እንደተጎዳሁኝ አንተ ስላልገባህ ልናሳይህ ነው አለችው። በጣም በኃይለኛ ድምጿን ከፍ አድርጋ። ዝሆኑም ያደረገው ነገር ተገቢ እንዳልሆነ አሁን በደንብ ተረዳ። በድርጊቱም በጣም ተጸጸተ። ከዚህ በኋላ እንደዚህ አይነት ጥፋት አላጠፋም፣ አንቺ ላይም ልጆችሽ ላይም ጉዳት ስላደረስኩኝ በጣም ትልቅ ይቅርታ እጠይቃለሁ አላት። እነዛ ወፎቹም ከላዩ ላይ በረው ሄዱ። ከዚያን ጊዜ በኋላ ጫካ ውስጥ የሚኖሩት እንስሳቶች በሙሉ አክብሮ መኖር ጀመረ። ልጆች የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ለሌሎች ልጆች ደግሞ እንዲደርስ ሼር እና ላይክ አድርጉ።